ሞት የሸተተ አገር ጥለ ጥፋ ያሰኘ ከዚህ በኋላ አላገለግልም ምን በወጣኝ አስባለ ምንድነው የጋረደሽ ምንድነው የከለለ ምንድነው አባት እንደሌለው የሰበከ እንዳልተሞተለት ያደረገ የመንፈሱ ማደሪያ እግዚአብሔር ባንተ ውስጥ አጀንዳ እንደሌለው እንደ አይኑ ብሌን የሚሳሳልህ ሞትህን የሞተልህ የተካህ እንደሌለ ሆነህ እንድታስብ ያደረገ ተስፋ እንድትቆርጥ ያደረገህ ምንድነው አራ ያልፋል ይሄ ሲቹዌሽን ያልፋል ዛሬ ተግዳሮት የመሰለ ያበቃ የመሰለ ያልፋል ትናንት አልፏል አየህም አበቃ የተባሉ ሌሊቶች ነክተው አልሻገራቸውም ያልካቸው ጉርጓዶች እግዚአብሔር አሻግሮ ይሄስ የሚያበቃ አይመስለኝም የምትለው ጉዳይ አብቅቶ አላየህም አረ ነገ አለ አረ መነሳት አለ አረ የታሪክ መቀየር አለ እንደው ሌላ ቢቀር በዚህ ምድር ላይ እንኳን ተስፋ ብትቆርጥ አረ የተባረከ ተስፋ የናዝሬቱ ኢየሱስ ተመልሶ ይመጣል አረ አገር አለህ በሰማይ አረ ተመልሶ በጎቹን ከፍየሎቹ ለይቶ እናንተ የአባቴ ብሩካን ወደ እግዚአብሔር ደስታ እረፍት ግቡ የሚል ኢየሱስ ይመጣል ያ በዚህ ምድርማ ደሞ አባቦል የምንጠብቀው አለ ዛሬ ጉባኤ እንደዚህ ባርካለሁ መልእክት ይዞ እንደመጣ ሰው በኢየሱስ ክርስቶስ ስም ቅርፊት ይውደቅ በኢየሱስ ክርስቶስ ስም ቅርፊት ይነሳ መዝጋዬ ላይ የደረስኩ ነው አጋር እንደዚህ ሆናለች ሃሌሉያ አጋር እንደዚህ ሆናለች አዎ የሰው ስንቅ ያልቃል የሰው አይዞታ ያልቃል የዓለም ሲስተም የሆነ አይዞታ አቁማዳ ያልቃል የአብርሃም አለቀ አብርሃም የሰጣት አለቀ in the middle of the wilderness በምድረ በዳው መካከል አለቀ ግራ ገባት ወደፊት አይከድ ወደ ኋላ ይመለስ መግቢያ የለም ጭንቅ ነው ጥብ በቃ ግራ ነው የሚያጋባው ይሄ ልጅ አይኔ ያየ አይሙታለች የጦር ውርወራ ያክል ወረወረችው ተስፋ ቆርጣ በቃ አብቅቷል ብላ ወርወራ ይዛ የተነሳችውን የሰው ያልቃል መጽሐፍ ቅዱስ እንደዚህ ይላል እግዚአብሔር የብላቴናውን ድምጽ ሰማ ይላል አጋር ሆይ አዎ አንሺው ልጁን አይኗ ሲከፈት ከምንጭ ጋር ነው ያገናኛት አንድ እግዚአብሔር ሰው ይሄን ክፍል ሲናገር እንደዚህ ይላል አብርሃም የሰጣት አቁማዳ እግዚአብሔር ከዋና ምንጭ ጋር ሲያገጣጥማት መቅጃ ነው የሆነው ይላል እንደዋና ይዛ የነበረችው እንደዋና ይዛ የተጓዘችው እግዚአብሔር አይኗን ሲከፍተውና ከምንጭ ጋር ሲያገጣጥማት እንደ መቅጃ ነው ምናልባት የምትጠቀምበት ይላል አላችሁ ዛሬ እግዚአብሔር አምላክ ለምን እንደዚህ እንዳስገደደኝ ደግሜ ይሄን መልእክት እንድናገር እዚህ ቦታ ሌላ ነገር ሲዘጋጅ ቆይቼ እግዚአብሔር እንደዚህ እንዳጠፈኝ አውቃለሁ ዛሬ አላችሁ ግራ የገባችሁ የረወራችሁ በማለዳ እግዚአብሔር አምላክ የነገራችሁን በጧት ያጫወታችሁን እግዚአብሔር እሰራለሁ ያላችሁን የብዙዎች አባት ያለ ከአንዳንድ የኑሮ ስንክሳር ከተለያዩ ነገሮች ከሐሜት ከወሬ ከብዙ ተግዳሮቾች የተነሳ እኔስ በቃኝ ብላችሁ የረወራችሁ ነሰሰርሊ እንደዚህ እንደኔ ቆሞ መስበክ ላይ ሆን ይችላል በተለያየ አቅጣጫ አላችሁ አይን ሲከፈት ምን እንደምታጠጣው ያሳያል አይን ሲከፈት እግዚአብሔር ምን እንደምታደርገው ያሳያል ታዲያ ሲቸግር ግራ ሲገባ መላቅጡ ሲጠፋ ብቻ አይደለም አንዳንዴ ሲመችም ነው ልክ ዕብራውያን 11 ቁጥር 24 ላይ እንዳለው ዕብራውያን 11 ቁጥር 24 ላይ እንዳለው ሙሴ ካደገ በኋላ በእምነት የፈርዖን የልጅ ከመባል ይልቅ ከግብጽም ብዙ ብልጥግና ይልቅ ስለ ክርስቶስ ከእግዚአብሔር ሕዝብ ጋር መከራን መቀበል መረጠ ይላል ምን ሆኖ ነው ይሄ ሰው ብስል አይደለም አረ በጣም በስሎ ነው እና ለምንድን ነው እንደዚህ የመረጠው ለጊዜው ከሚገኘው የኃጢአት ደስታ ይልቅ ከእግዚአብሔር ሕዝብ ጋር መከራን መቀበል በክርስቶስ ውስጥ ያለውን ብልጥግና ብድራቱን ትኩር ብሎ ተመልክቶ ይላል አይቶ አንዳንዴ አይንን የሚሸፍነው እጦት ብቻ አይደለም አንዳንዴ አይንን የሚሸፍነው ተግዳሮት ብቻ አይደለም ምቾትም ይሸፍናል ዛሬ በልቼ ከምሞት ዛሬ በመጣ በሙስናውም በምኑም በእንትኑም ብቻ ዛሬም ብቻ ካየ ይሄኛው ዋጋ ያስከፍላል ካልክ ትኩር ብሎ ማየት ነው ብድራት በምድር ላይ ብቻ ማያበቃ ዘላለምና ዴስቲኒን ከሱ ጋር የሚያደርግ ዛሬ እግዚአብሔር አምላክ ታናሽ ወንድማችሁን ልኮ እግዚአብሔር አምላክ አንድ መጋቢ ልኮ ምንድነው ያወራው
ጥያቄን የጠየቀን ምን ታያለህ? ራስህን ስታይ፣ ሁኔታን ስታይ፣ ሌሎች ሰዎችን ስታይ ትክክል ታያለህ? መልካም ታያለህ? መልካም ማየት ማለት ትክክል ማየት ማለት ሰማይ እንደሚያየው ማየት፣ መለኮት እንደሚያየው ማየት፣ ቅዱስ ቃሉ እንደሚለው ማየት፣ እንደ ፍቃዱ ማየት። በዚያ ይሄ ነው። ጥቅልል የሚያደርገው ነገር ምንድነው ከተባለ አሁን የምንጸልየው ይሄ በጣም ማሰሪያዬ ነው። ኤፌሶን ምዕራፍ 1 ቁጥር 17 እናንተ ኤፌሶን ሰዎች ሆይ ለእናንተ ያለኝ ጸሎት ይሄ ነው፣ የጥበብና የመገለጥ መንፈስ እንዲመጣ። የጥበብና የመገለጥ መንፈስ ሲመጣ የልቦናዎቻችሁ አይኖች ይበራሉ። ያኔ የመጥራቱ ተስፋ የርስት ባለጠግነት ክብር ተካፋይ ለኛ ደግሞ ለምናምነው ከሁሉ የሚበልጠውን ያ የኃይሉን ታላቅነት ያ ክርስቶስን ከሙታን ያስነሳ የትንሣኤ መንፈስ እኛ ውስጥ እንዳለ ስታይ፣ የመጥራቱን ተስፋ ስታይ፣ የርስት ባለጠግነት ክብር ተካፋይ ስታይ፣ በአጠቃላይ ኢየሱስን ስታይ ነገር ሁሉ ይጠራል። አንገቶቻችንን ዝቅ እናርግ። ማንም ሰው እንደማይወጣ ተስፋ አደርጋለሁ። ምናልባት እንግዶች ካላችሁ እቺን 3 ደቂቃና 4 ደቂቃ እስክንጸልይ ድረስ መንቀሳቀስ አይቻልም። አዳዲስ ሰዎችም ድንገት ካሉ ቅድምም ተነግሯል፣ ግን ድንገት ካሉም ስለምጠራ 5 ደቂቃ ብቻ ነው የምወስደው። ይህን የተወደደ ጉባኤ እንደገና በአክብሮት ጠይቃለሁ። አንድ ፕሮግራም እንዳለቀ፣ የእሁድ መርሃ ግብር እንዳለቀ በቃ ልንወጣ ነው በሚል መንፈስ ሳይሆን እግዚአብሔር አምላክ በቃሉ እንዳወራው እንደሞገተ ሰው ለቃሉ ምላሽ እየሰጠን ብንነጋገር፣ የእውነት ግን ምንድነው የማየው ብለን 1 2 3 ደቂቃ እንድንጸልይ። የእውነት ግን ምንድነው የማየው? ራሴን ሳይ እኔ ስል ምንድነው የምለው? ሰዎችን ሳይ ምንድነው የምለው? ሁኔታን ሳይ ምንድነው የምለው? አሉ አንዳንድ ሲቹዌሽኖች ነገን አላሳይ ያሉሽ የኔ እህቴ፣ አሉ አንዳንድ ጉዳዮች ነገን የጋረዱ ወንድሜ፣ አባቶቼ፣ እናቶች። ተስፋ ቆረጥክ? ያበቃ መሰለ? ሁለት 3 ደቂቃ ፕሊዝ ተናገሩ። እራለ መንፈስ ቅዱስ አለ፣ እራለ ከኔ ጋር አለ፣ እራለ ላይለየኝ አለ፣ እራለ የማለዳው አለ። ብቸኝነት አይሰማኝም፣ ብቻዬን አይደለሁም። እራለ መንፈስ ቅዱስ አለ፣ እራለ የጠዋቱ አለ። ሃሌሉያ። እራለ በኪዳኑ አለ፣ እራለ ኢየሱሴ አለ። ብቸኝነት አይሰማኝም፣ ብቻዬን አይደለሁም። እራለ መንፈስ ቅዱስ አለ፣ እራለ ላይለየኝ አለ። ዛሬ እናገራለሁ። አለ በማደሪያው አለ፣ የማለዳው አለ፣ ሳይለየህ አለ፣ የወደደህ አለ፣ የሞተልሽ አለ። ሰው ባይኖር እግዚአብሔር አለ። አለ አለ አጀብ ቢጠፋ አለ። ተስፋ ያረከው ባይኖር አለ። ነገሮች እንደጠበቅካቸው ባይሆኑ አለ አለ አለ። የማይለይ አለ፣ የማይለይ አለ። እነንትን አሉልኝ ብለህ እነሱ ባይኖሩ እግዚአብሔር አለ። ብቻዬን አይደለሁም፣ እራለ መንፈስ ቅዱስ አለ። ሃሌሉያ። እራለ የኔ ወዳጅ አለ፣ እራለ መሐሪ አለ፣ እራለ ይቅርባዬ አለ፣ እራለ ሳይለየኝ አለ፣ እራለ በፍቅሩ አለ። ዛሬ እናገራለሁ። ማን ጋረደ? ማን ካለለሽ? ማን ነው እንዳታይ የሸፈነ? ማን ነው እግዚአብሔር ትቶሃል ያለ? ማን ነው ብቻህን ያለ? ማን ነው ነገር አበቃ ያለ? ራስህን ስታይ ማን ነው እንደማትቀጥል የነገረ? ዛሬ ቅርፊት ይውደቅ፣
ሌላ ሰው ስታይ እንዴት ነው የምታየው? ሁኔታ ስታይ እንዴት ነው የምታየው? እንደ ቃሉ ማየት ይሁን። ጌታ እንደሚያየው ማየት ይሁን።